ሐዲስ አይደለም መነግራችሁ የዑለማዎች አነጋገር ነው። መውሊድ ሰምቶ በጆሮ መውሊድ ሰምቶ የቀረ አይወደኝም ብለዋል ነብያችን። ተጠርቶ ደግሞ የቀረ ይጠላኛል አሉ። እንኳን በነብዩ አለይሂ ሰላቱ ወሰላም ላይ በማንም ሰው ላይ መዋሸት ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። ውሸትን እንደ ጥቅል ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። በሳቸው ላይ መዋሸትን ግን በጣም ከባድ ወንጀል ያደረጉት ሙተዋቲር በሆነ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ከዘበ ዐለየ ሙተዓሚደን ፈልየተበወእ መቅዐደሁ ሚነናር። በእኔ ላይ እያወቀ የዋሸ ሰው መቀመጫውን ከሳት ያዘጋጅ። ይህ ሰው እንደምትሰሙት መጀመሪያ ሐዲስ አይደለም ምነግራችኋል፣ ዑለሞችን ንግግር ነው አለ። ሐዲስ አይደለም ዑለሞችን ንግግር ነው ምነግራችሁ ብሎ ግን ነብዩ ሰለላሁ ዐለይሂ ወሰለም መውሊድ ሰምቶ ያልመጣ ሰው እኔ አይወደኝም ብለዋል። ነብዩ ብሎታል ብሎ ከተናገረ እኮ ሐዲስ ማለት ይሄ ነው። ሐውለ ወላ ቁወተ ኢላ ቢላህ። በጣም የሚያሳዝን ነገር የራሳቸውን ይህንን ስሜት ይህን መውሊድ የሚባል ነገር ኢስላማዊ ልብስ ለማልበስ በነብዩ ሰለላሁ ዐለይሂ ወሰለም እስከ መቅጠፍ ተደርሷል። ተመልከቱ። ወላሂ በዚህ ይህንን ያለውን ቃል መሐመድ አወል አሁን የተናገረውን ቃል አንድ ሐዲስ ከኩቱቡ ሲታም ይሁን ከየትኛውም ሐዲስ በሶሒህ ሐዲስ የመጣ ላሳየኝ ሰው እኔ ከዚህ በኋላ መውሊድን አከብራለሁ። ይህን ያክል የገፋፋቸው ነገር ምንድነው? ይህ መውሊድ የሚባለውን ነገር እስላማዊ ልብስ አልብሶ በሸሪዓ የተፈቀደ ለማድረግ በታዘዝነው ብንገደብ የተከለከለውን ብንከለከል ነብዩ ባዘዙን ቀጥ ብንል ይሄን ያህል በሳቸው ላይ እስከ መዋሸት አንደፍርም። ስሜታችን ለመከተል ስንል በነብዩ ሰለላሁ ዐለይሂ ወሰለም ላይ መዋሸት በጣም የሚያሳዝን፣ የሚያስነውር፣ የሚያሳፍር በእስልምና ላይ ራሱ የሚያሳፍር ስራ ነው። አሁን ደግሞ ዑለማ ተብዮች በተቀመጡበት ይሄ ሲነገር ማለት በመሰረቱ ይህ ሰው ይሄ ብቻ አይደለም ጥፋቱ አላህ Subhanahu Wa Ta'ala የሚጠላውን ታላቅ የሆነ ወንጀል አሳምሮና ማርቀምቶ ለሰዎች በማቅረብ የሚታወቅ ሰው ነብዩ ሰለላሁ ዐለይሂ ወሰለም መለመን፣ አውሊያዎችን መለመን፣ እንደዚህ አይነት ኹራፋት እምነቶችን ሸላልሞና ዘይኖ በማቅረብ የሚታወቅ ሰው ነው። አላህ Subhanahu Wa Ta'ala በጥብቅ ያስጠነቀቀውን ነብዩ ሰለላሁ ዐለይሂ ወሰለም በጥብቅ ያስጠነቀቁትን የሽርክን ተግባር አጣፍጦ ስለሰዎች የሚያቀርብ ነው። ወዴት እየመራቸው ነው? ወደ ጀሃነም እየመራቸው ነው። አሁንም መውሊድ ምንም አይነት መረጃ የለውም። ባይሆን በነብዩ ላይ መዋሸታችሁን አቁሙ። ለመውሊድ ምንም አይነት ማስረጃ አይኖረውም። እያንዳንዱን ሐዲስ እየሸራረፋችሁና ለስሜታችሁ በሚገጥም መልኩ እየቆለመማችሁ ብታመጡት አልሐምዱሊላህ በነብዩ ሰለላሁ ዐለይሂ ወሰለም ሱና ሐዲስ ላይ ዘብ የቆሙ ሰዎችን አላህ አድርጓል። አሁንም በሸሪዓ ልጓም እንገደብ። ውሸት ታላቅ ወንጀል ነው። ውሸት በየትኛውም አይነት ሁኔታ ውሸት ሙእሚን ሊዋሻ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ሙእሚን ይዋሻል ሲባቸው ሙእሚን አይዋሽም ያሉት። ሙእሚን አይዋሽም። በእሳቸው ላይ መዋሸት ደግሞ እንደሌላው ውሸት በእኔ ላይ እንደመዋሸት አይደለም፣ ወይም በሌላው ላይ እንደመዋሸት አይደለም፣ በየትኛውም ዓሊም ዑለማ ላይ እንደመዋሸት አይደለም። በነብዩ ላይ መዋሸትና በሌላ ሰው ላይ መዋሸት ወንጀሉ እኩል አይደለም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም መቀመጫውን ከሳት ያዘጋጅ። ይህ ሰው በእኔ ላይ የሚዋሽ ሰው ማለት ሙሐመድ አወል አሁን ይህ ሰው ይህንን ሲናገር የዑለማ ንግግር ነው ካለ ዑለማውን ነበር መጥቀስ ያለበት። ዑለማውም ዋሽቷል፣ ሲጀመር መነገርም የለበትም። የዑለማ ንግግር ብሎ የነብዩን ንግግር ሲያመጣ ግን የነብዩ ንግግር እንዳልሆነ እያወቀ ማምጣቱ ምን ይባላል? ስሜትን መከተል ውጤቱ ይሄ ነው። ሐቅን እንዳናይ ጭፍን ያደርገናል። ሐቅን እንዳንሰማ ጆሮአችን ደንቆሮ ያደርገናል። ሐቅን እንዳንረዳ ልባችን እውር ያደርገናል። ለዚህ ነው አሁንም ይህንን ሰምቶ ይህንን እየሰሙ ለሙሐመድ አወል ንግግር አሁንም ደግሞ ዘብ ይቆማሉ። አይ እኮ ለማለት ይፈልገው እያለ ደግሞ ሌላ ነገር የሚቀለሰልስ ደግሞ ጥፋት ነው በሉ፣ ሽርክ ነው፣ ይሄ ውድቅ ንግግር ነው፣ በቃ ባጢል ነው በሉ። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه። አሁንም ቢድዓ በየትኛውም አይነት መልኩ ውድቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን ሰሃቦች የተረዱትን አረዳድ ያዙ። አትቆልሙም የሳቸው ንግግር ልክ እንደዚህ ነው። አሁን እንደሰማችሁት ነው። በዚህ አይነት መልኩ ነው እንግዲህ ነብዩ ያላሉትን አንድ ሐዲስ አንድ ሐርፍ አያመጡም። ለዚህ ወላሂ አንድ ሐርፍ አያመጡም። አላህ Subhanahu Wa Ta'ala ይጠብቀን። ከሽርካቸውም ከጥመታቸውም ከቢድዓቸውም ከኹራፋታቸውም አላህ ይጠብቀን። ንጹሑን የነብዩ ሰለላሁ ዐለይሂ ወሰለም ሱና ይዘን የምንጓዝ አላህ Subhanahu Wa Ta'ala ያድርገን። ሰላሙ አለይኩም ወራህመቱላህ